ወይኔ አቤላ በተከበርኩበት ሰዓት አዋረደኝ። አረ ምንድነው ቀለል አድርገው በእናትህ እንዴ በቃ የሰው ልጅ ነው አይደል እንዴ በቃ የሰው ልጅ ደግሞ ይራባል ይጠማል ምናምን ነገር እንዴ ድሮ ምናምን አንተ ሰርቀ ምናምን አታውቅም እንዴ? እኔ ጮውልዱ ጮ ያሳደገኝ ያራዳ ልጅ ነኝ። እንደናንተ ሰፈር ውስጥ ዳቦ ስነጥቅ አላደኩም። እሺ አይ እንግዲህ አቤላ በራጉል እያስደበርከኝ ነው። መስመር እያለፍሽ ነው። እሺ ንግግሬ ካልጣመ የራስ ጉዳይ ነው። የተናገርኩት ግን እውነት ነው። ቆይ ምንድነው አንተ ለኩርንችት አዲስ ሆነ ነው እንዴ ዛሬ እምቧ ከረጁ ምናምን የምትለው? የፈለገ ነገር ቢሆን እድሜ ልኬን በሱ የተሳከኩ አልኖርም። እሺ ባደኩበት ሰፈር መግቢያ ሞጭ አልታ እንዴ? አይ በቃ ሲመጣ ተወራላችሁ። ተረጋጋ። ደሞ ትስቃለህ እንዴ? ይሁሉ ጦስ ባንተ ነው። እሺ ድዳም በል በቃ በባዶ ሜዳ መጨሱን የልጅቷ መኪና አስተካክላ በኋላ ትመጣለች። ምን ልተነስሽ አንተም ጋሼ ከመጣ ሌላ ጦስ እስታይ ሄሎ ሄሎ የኔ ቆንጆ እንዴት አደርሽልኝ? ይመስገን። እንዴት አደርሽልኝ? ይመስገነው። ዛሬ ቀጠሮ አለን እኮ ረሳሽ? ኧረ በጭራሽ። አንድ መካኒክ በእጅ የማስገባበት የቁርጥ ቀን እኮ ነው። እንዴ አንቺ ልጅ አመረርሽ እንዴ? ደህና መካኒክ ይገኝ እንጂ የምን አይን ማሸት ነው? በይ በይ እኔ ብቻዬን ሂጅ እመጣለሁ። ይሄማ አሳይቶ መንፈግ ነው። ምን ሆነሻል? እኮ ስርዓትሽን ይዘሽ የምትመጪ ከሆነ ልፍቀድ። እሺ በቃ ምን ይደረጋል? እምቢ ካልሽ በቃ አርፌ ስርዓቴን ይዤ እመጣለሁ። እሺ በቃ ቤት ነይ፣ ቁርስ በልተን እንወጣለን። ላፍ ነይ፣ ላፍ ነይ። እሺ በቃ ቻው የኔ ቆንጆ። መጣው እንዴ መጣው። እንግዲህ መቤት እንደ መካኒኩ ነው የሚወሰነው። ገነስ ደጋግም ያልተቀየርክ መቼ ነው የምትቀየረው? ቀየራለሁ። እንቁላል ራሱ ቀስ በቀስ አይደል እንዴ የምትሄደው? የእንቁላል ለውጥ የመኖር ትርጉም ስላለው ነው። ታዲያ እኔስ ለሌብነቱ ጥብቅና አጥቁም ልባክ። መቼ ነው ሳይሰርቁ ላድሮ የሚያውቀው? አቤላ ልደታን አይመጡም። መች ሰርቅ አይተኸኝ ነው በአደባባይ የምትሞልጭኝ? ልደታን አይነ ምን ሞልጫለሁ? ያንተ ነገር እኮ ሀገር ያወቀው ፀሐይ የሞቀው የዝርፊያ ተግባር። የሌባ ትልቁ መሸሸጊያው የፖሊስ ጣቢያ ቢሮ ነው ይባል የለ? ከመጽሐፍ አንብቤ ነው። እና ሌቦች ናችሁ ብለህ እየተናገርክም ባሉ የመላጣ ልጅ አዎ የመላጣ ልጅ ምን ታመጣለህ? ምን ታመጣለህ? ያለው ተከበርክ በጣም ጎሽ ይዳኘንሽ ጭራሽ ቤቴን የጦርነት አውድማ ታደርጋላችሁ። ጋሽ ሁሌ በሁለቱ አልታራም ባዮች ነው ጋሽ። እባክህ በግልጽ ተናገር። ምን ታወሳስባለህ? በማንና በማን? በእነዚህ ሁለቱ ነው ጋሽ። ይሄ መርዝ የሆነ ልጅና እቺ ሚስማር ናቸው አይደል? አንቺ ኮሬጨራ። አዎ ጋሽ። ዝም አትለውም ጋሽ። ዝም ብሎ እኮ ነው የሚበጠረቀው ይቀዳዳ። ዝም አትለው ደግሞ ገና ለገና እኛ ላይ ቀንቶብን እኮ። አረ እንደው በመድኃኒዓለም እንደው የሚቀና ቢጠፋ ባንተ ይቀናል? እስኪ አሁን ባንተ ምንደው በምን ይቀናል? እበት የሰው እበት ሆንክ ልጅ። አሁን ይኸውልሽ እያንዳንድሽ በደሞዝሽ ላይ ፍረጂ። አሁን ግባሽ። ና ቢሮ በመጀመሪያ ጋሽዬ እውነት አክብረው ጠርተውኝ ካጠገቡ ሆኜ እንዲህ በማውራቴ ድል ስለሰጡኝ በጣም ነው የማመሰግነው። እስኪ አትሽለጥለጥ፣ ቀጥታ ወደ ወሬ ግባ። እሺ ችግር የለውም። ከእነዚህ ልጆች ጋር መስራት አልፈልግም። ለምን? መድኃኒዓለም ምስክሬን፣ ምሳዬን፣ ብሬን፣ ጊዜን ሴቶች በቃ ሁሉ ነገር ነው የሚወስዱት። ምሳዬን፣ ብርህን፣ ገንዘቤን እነዚህ በቃ መስራት አልቻልኩም ከነዚህ። ወይ አስወጣልኝ። እኔ እንኳን አልወጣም። እኔ ከወጣሁ እኔ በጣም ነው እኮ የምወደው እኮ ጋር እኔ እርሶም ብዬ ነው እንጂ ከነዚህ ጋር መቀጠል አልፈልግም። እስኪ ዝም በል። በጣም አይደል እንዴ የምታሽቃብጠው? ምን አባ ነው እንዴ የምትለው? ትሰሙኛላችሁ እናንተ ልጆች? ይሄ ገራጅ እኮ ስሙ እኔ ልጅ ያስተማርኩበት የዳርኩበት የኋልኩበት ገራጅ ነው። ስማ የእናንተ መፈንጫ አይደለም እኮ። አሁንማ እኮ የእስራኤልና የፍልስጤም የጦር አውድማ አደረጋችሁት እኮ።
ምንም እኮ አላደረግም ጋሽ ሁሌ እኮ ነው የሚያወራው ያልተፈጠረ ነገር እኮ ነው ተፈጥሯል እስኪ ዝም በል እንደው እኔ ያንተን ስም ቅዱስ ብሎ ያወጣውን ሰው ባገኘው ኖሮ እንደው ምዝልቅ ያደረገው ነበር እንዴ ስምን መልአክ ያወጣዋል ነው የሚባለው አይደለ ያንተን ስም ቆይ ያወጣው ይሄ ከሰማይ የወደቀው መልአክ ነው ያወጣል ቆይ እናንተስ ቢሆን እንዴ አጥንት ያየ ውሻ ይመስል መናከስ ምንድነው ውሾች ምን ነው ውሻ ሲባል ከፋ እንዴ እርግጥ ነው ውሻ ተከብሮ ቤቱን የሚያስከብር ነው እናንተ ግን የተገላቢጦሽ ተኩሎች ናችሁ ተኩላውላ ቁርስ ካሉማኛም አለን ምን ተፈቀዱ ምን ነው ውሻ ሲባል ከፋ እንዴ እርግጥ ነው ውሻ በእውነቱ ከሆነ ተከብሮ ቤቱን የሚያስከብር ነው እናንተ ግን 3000 የተገላቢጦሽ ውሻ ናችሁ ጋሽዬ በፍጹም ከነዚህ ጋር ማቃቱኝ ይሄንን ድርጅቴንማ እንዴ ያወቁ ወዴት አንተ ድርጅቴ እንዴ ነችና ተክሉ የማ ድርጅት የርሶም የኔም ቢያርሶ በዛ ያራጉዴ አንተ ካሁኑ ድርጅቴ ያልክ ገና ወደፊት ስሞትማ ውርስ ልጠይቅ ነው አይደል እንዴ ይቻላል እንዴ እንደዛ ይቻላል እንዴ እንዴ ነችና ተክሉ ይሩጣ በእናትህ ይሩጣ እኔ ሙጣባክ እኔ ጋሽ ይሩጣ አለቅላቂ ሲያለቀልቅ ዝም ስላልኩት የወደድኩት መሰለው እንዴ ሾካካ ምኑን ነው የሰበሰብኩት እንደው በተክሉ ሞት ለምንድነው ገንዘቤን ማትመልስ እኔ እኮ አዲስ መጽሐፎችን መግዛት ፈልጋለሁ ዛሬ አይደል ደግሞ ሰጣለች ምን ዋጋ አለው ገንዘብህንማ እጅ ሳይደርስ ሄደህ ትሰጣታለህ እናቷ እኮ ታሞ ትንሽ ወጪ እያነሳስሉ ነው አቦ እንደፈረደ ባንተ ሄደህ መናት እዚህ ድራማ መተዚ አተርከኝ ግሩሜ ገንዘቡን የተበደርኩ እኔ ነኝ አይኔ የፈለኩ ማለት ይችላል እሷ እንድትናገርብኝ አለ ፍቅር እስከ ብድርት መለኝ ፍቅር መጣው ይውቃውን እዚህ መሃል ላይ አለዚህ የለል ያሳብዱኝ ነው ይሄን ቃውን እዚህ መቀበጫው ወታጆች አራ አንቺን አይደለም አንቺን ለምን አበርተው ያለሽ አንቺ ደግሞ መጣው አልኩሽ አንቺ ደግሞ መጣው የደሞዝ ቀን ስለሆነ ነው ጋሽ የሚያነጫንጨው ማለት ነው ዛሬ ደግሞ ከነ ተከታዩ ነው ሰላም ቆንጆች ሃይ መኪናዬ ዛሬ ታልቃለች ብላችሁ ነበር በሚገባ አልቃለች እንጂ አንዳንድ አላስፈላጊ ድምጽ ነበራት ዝም ብለን አብረን ዝም እንበል የሚለውን የልዕልት ጸጋዬ ግጥም ሁለት ዙር አነበብኩላ ድምጽ የሚባል ድራሹን የጠፋው ተጫዋች ነው በጣም አጫዋች አጣንቺ ናውር ይባላል ናውር ትላለህ እንዴ ኩርንችት በሚለው ስም አፍረ ነው ኩርንችት በእናታችሁ ምን ማለት ነው ምን እንደሆነ ሳታቂ ትገለፍጫለሽ ነው የሚስማር ስም እንዴት ለሰው ይሰጣል ብዬ ነው ያባተን ስም ገመትኩትና ደግሞ በጣም ሳኩኝ መደሻ ያስቃል
አጥንት ዳየ ጉንዳን ትተለተላለህ። ስራ እንደዚህ ብትሰሩ እንደዚህ ስራ ላይ እንደዚህ ታታሪ ብትሆኑ ቅዳሜ በቃ ቂጥቂጤ ስር ትከተላላችሁ እያንዳንድ ስራ ላይ እንዴት አይደለ? እሺ በቃ እንግዲህ ትፈልጉኛላችሁ። ኧረ ጋሼ ኪሳችንን ባዶ እኮ ነው ጋሼ። እስኪ ወደዛ አሁን ሄደ እዛ ቡጉ ለሴት ዳሌ ለምጨርሰው ብር ደግሞ አንተ ቅዱስ እኔ ቅዳሜ ሲመጣ በሳቅ እኮ ነው የምገለኝ። ቅዱስ ይኸው እንግዲህ የዛሬ ደሞዝ እዳህ ተቀንሶ ያው የምን እዳ ነው ጋሼ? እንዴ ከደሞዝ በፊት ምን ወስጄ ነው እንዴ? የት የወሰድኩት ነው ጋሼ? ዝም በል እንዴ ነችና ስማ፣ ባለፈው የገቢዎች ኃላፊ ሚስት ያ ቦርጫሙ እንኳን እዚህ ምን ነው እርሟን ፍሬ ልታሰራ ብትመጣ ሰራው ብለህ አይደል እንዴ? እንዳይሆን አድርገህ ሰርተህ ይኸው መኪናዋ ተገጭቶ ጉድ የሆነችው እኔን ትረፍ ሲለኝ እኮ ነው የተረፍኩት። እንዴ ጋሼ ይቅርታ ጠይቄያለሁ እኮ። ደግሞ እኮ ምንም አልሆነችም፣ ይሄን ያህል አልተጎዳችም እኮ። እንዴ ምን አደረኩ ይለያል እንዴ? እሱማ ይኸውልህ ከደሞዝ ታሳቢ በሚሆን ምክንያት ቀን በቀን ተመላልሼ ጠይቄያታለሁ። ኧረ ጋሼ ለቤት ኪራይ ይጎልብኛል። አይመጣውም እኮ። ይመጣዋል። በቃ ያበድራለሁ። አይ ኩርንችት አንዶ ኮሬቸራ የሆንክ ልጅ ያንተማ ይኸውልህ በሱ ሳክ አይደለ? ይኸውልህ አንተ እንደውም ይኸውልህ በጣም ብድር ከመብዛቱ የተነሳ የ2 ሳምንት ደሞዝ የለህም። ምን ይላል እንዴ? አፈር ብላ ኧረ ጋሼ ፌንት ሰራ። ጥሩ ነው። ኧረ ጋሼ ጋሼ ኩርንችት ሄደ እኮ አንተ ሄደ። እዛ ደረጃ እንኳን አልደረስኩም። ዝምተኝነቱን የገዛኝ እየገዛኝ ማለት እሱ ለማወቅ ጉጉት ያሳደረብኝ ለማለት ነው። ነገር አታጣሚ እስኪ። አንቺ ብሩክስ እያወቅሽው እሱማ ሰውነት ይጎለዋል። የምን ሰውነት ነው? አቋሙ እንደሆነ በጣም ቆንጆ ነው። በዛ ላይ ደግሞ አንድ ወንድ ልጅ ሊኖረው የሚገባው ነገር አለው። ምን አለው? አንቺ ደግሞ ገንዘብ ነው፣ ፍሉስ። አንቺ ደግሞ የዘረዘርሻቸው ነገሮች በሙሉ ለፍቅር መስፈርት ሊሆኑ አይችሉም። አላቂና ጠፊ ናቸው። ታዲያ የብሩክ ቤተሰቦች ሀብት እኮ እንኳን ተቆጥሮ ተወርቶ ራሱ ያልቅ። አይ ሳሪ፣ ከፈጣሪ የተሰጠን እድሜ ራሱ ማለቂያ ያለው እንኳን ሰው በራሱ ያገኘው ነገር። እኔ የምልሽ ጓደኛዬ። እሺ አንቺ የምትይኝ። እኔ ሳላውቅ ግን አንባቢ ነገር ሆንሽ እንዴ? ዳድ ራሱ መጽሐፍ ነው እባክሽ። ታዲያ ይሄ አመለካከት አንድ ባለ ሀብት ምክር ነው እያልሽ ነው? አንቺ እናቴ ሀብት ገንዘብ ብለሽ ልትሞቺ ነው። ትቀልጃለሽ እንዴ? እናሳ ምን ላይ እንደሚጥልሽ ብቻ እቺ እኔ ፍቅር ምናምን ብዬ እዚህ ልከክልሽ የሆነ ኑሮ መኖር አልፈልግም። አንቺን በጊዜ ነቃ ብትይ ነው የሚሻል። እሺ ጓደኛዬ። እምፈራው ህይወት ጋሺ ፓራላይዝ ሆኛለሁ ጋሺ። ጋሺ ተው እንጂ ራስን ስትወድቅ ፓራላይዝ ሆንክ። ምን ተረፉ ጋሺ? እንደውም ዶክተሩ ትንሽ እንድታገግም ልብላ ብሎኛል። ተው እንጂ ኧረ ቅቅል አለ። ደግሞ እኮ ጋሺ የበግ መሆን አለበት ብሎኛል ጋሺ። ወይኔ ጉዴ! አዎ እንዴ የበግ ቅቅል እኮ ቆንጆ ነው። መረቁም ዱለቱም ቢኖር ጥብሷም ከተገኘች ቆንጆ ነው። በምን አወቅ?
ዶክተሩም እኮ እንደዚህ ብሎኛል። ውይ የኔ ልጅ አንተ እኮ ልጄ ነህ፣ እምሳሳልህ ልጄ። ቆይ ግን እንደዚህ ለምን አናረግም? አንድ በግ ስንት ይሆናል? ከሌባ ነው ከቤቱ እንዴ? እንደዛም አለ እንዴ? አዎ ከተቀቡ ከሆነ ይቀንሳል። ከምኑ? ከተቀቡ ማለቴ ከሌባ። ታዲያ እንዴ ከሌባ ሌባ ይበላል እንዴ? ያው ወጪ እንዳይበዛብህ አስቤ እኮ ነው ጋሼ። ለእኔ አስበህልኝ አንተ እኮ አንተ። አዎ ጋሼ ባትወልደኝም እኮ አባቴ እኮ ነው። አይ እንደው የኔ ልጅ ታዲያ ካሰብክልኝ አይቀር ለምን ዘላቂውን አታስብልኝም? የኔ ልጅ አልገባኝም ጋሼ። ዘላቂውን ስትል በሬ ልታረግልኝ ነው እንዴ? አይደለም። ምን መሰለ ዘላቂ መፍትሄ ይኸውልህ፣ ለምን ቆንጆ ሲባጎ ገመድ ገዝተህ ሲለበላ አትታነህ? ሲባጎ ጋሼ? አዎ እንዴ አንተ ሲጀመር ለኔ መጥፌ አይኔ ጥፋ ይሁዳ በሬ ላል እንደ ይሄ ጉማሬ እንዴ ነችና የቅቅሉ ሲገርመኝ በሬ። አረ ይሄንን በርበሬ ማጠን ነበር። አላቅም መች እንደሚመጣ ግን በእነዚህ ትንሽ ቀናቶች እንዴት እንደናፈቀኝ you have no idea። እና ግን መቼ ነው ወተን ጌዳውን የምንለው? በጣም ደስ ይለኝ ነበር ሳሮንዬ፣ ግን እባክሽ ለፋዘር ቃል ገብቼለታለሁ። ጓደኛዬ ግን የምርሽ ነው እንደዚህ ይሆንሻለሽ? ካወቀ በጣም ያዝንብኛል። አንቺ ካልነገርሽው በምን ሊያውቅ ይችላል? ፋዘር ነው ቢሆን በምን እድሌ። እባክሽ ብሩክ ነው። ታዲያ አንሺዋ። ኦፍ ተይው በእናትሽ፣ ምንም የረባ ነገር የለውም። እሱን እኮ የምናውቀው ታዲያ አንስተሽ ታወሪ ነው። በምናውቃለን። አንሽለት። እሺ አንቺ አይጥ ማታ ሳትደውይ ለምን ተኛሽ? ትንሽ አሞኝ ነበር ለዛ ነው። ወይ ምነው ምንሽን አመመሽ? የሴቶች ቀን እምቢ አልሽ። እንግዲህ ምን ማድረግ ይቻላል? ምኑ? እኔማ ልተባበርሽ፣ አስረክብኝና ህመም ይቀንስልሽ አልኩ አይደል? ቀልደኛ። መልሼ እደውላለሁ። ዳድ መጣ። ሁሉ ሄዶ ከሴክስ አልፍ። እኔ እንግዲህ ምንም ልክ ያለው ነገር አላገኘሁበትም። ዴ ምን ማለት ነው? ከዚህ በላይ ስህተት መሆን አለ እንዴ? ፍቅርን ከአልጋ ወርዶ አለማሰብ ስህተት አይደለም እያልሽኝ ነው? እሱማ የሁሉም ወንዶች ባህሪ ነው። ይሄኛው ግን አይመስለኝም። የሰጠሽኝ ገንዘብ እኮ ሳያልቅ ደውለህ ይሄ አባት ምንም እንዳታስብ አንተ ብቻ ተታበልሽ። መጣሁ ይነጋገርሽ። መጣሁ እዚህ ጎረቤት አገኘኝ። መድኃኒቱ በጣም ውድ ነው አሉ እና ደግሞ ያላንተ ማንም የለኝም ታውቂያለህ። ትናንት ደሞዝ ተቀብዬ ሄደኝ ከፌ ፊሊክስ የኔ አባት እንደምንም ብለህ ተበደርልኝ። ከሌላ ሰውም ቢሆን ሰጣቸዋለሁ፣ እንከፍላለን። አገኘልኝ የኔ አባት። ከቀጣይ ደሞዝ የሚቆረጥ 2000 ብር ተቀብያቸዋለሁ ከጋሽ። ይሄ ከፊት ለፊት ያለው እሱ ነው። ሳመችው